follow my lead. We're wrapping it up. Okay. ጀምር ሉል እንዳትቆርጠኝ እንጂ Hi you guys, እንዴት ናችሁ? ደህና ናችሁ ወይ? I'm back with another episode. ውይ ማስኪን Hi you guys, እንዴት ናችሁ? ደህና ናችሁ ወይ? I'm back with another episode. I know ትንሽ ቆይቻለሁ, but I'm back. ዛሬ we're going to be doing ማስተካከለው ነገር ሰው እኮ ነው አሁን ሲሪየስሊ እግዚአብሔርን ሲሪየስሊ በቃ መልሱን ትነግሪኛለሽ እሺ Hi you guys, እንዴት ናችሁ? ደህና ናችሁ ወይ? I'm back with another episode. I know ትንሽ ጠፍቻለሁ, ግን I'm back. ዛሬ I have one of my closest friends. ዛሬ I have one of my closest friends with me. ዱዱ ትባላለች። ዱዱ እንኳን ደህና መጣሽ። እንኳን ደህና ቆያችኝ። Hi ቢታ. Okay, we're going to be doing በጣም ነው የምስቀው እዚህ ኤፒሶድ ላይ you guys, so please don't mind me. But we're going to do a friendship questions, green flag, red flag, and friendship dilemmaዎች አሉ. So we're going to start with green flags. I'm going to ask you, green flag ነው አይደለም ከሆነ like ለምን ሆነ or እንዴት ሆነ? She was the biggest green flag in a friend መጀመሪያ አይደለም ልብስ እየተቀየረ ወደ ኮስተር ወደ ማለት ፈታ በይ እሺ በይ ሪስፔክት obviously ያው በቃ ፍሬንድሺፕ የሚባለው በጣም መከባበር ሲኖረው ነው ሰው በጣም the biggest green flag ነው ብዬ ማስበው ፍሬንድሺፕ ላይ obviously respect ነው agreed እሺ what's something አንድ ጓደኛን instantly trustworthy ሊያደርገው የሚችለው ነገር in friendship honesty ተማመን ምናምን ያው like ልክ በሆንሹም ልክ ባልሆንሹም ነገር ላይ ያ ፍሬንድ ላንቺ ሆነስት ከሆነ ትረስቱን ወርዝ አድርጓል ማለት እንችላለን ፍሬንድሺፕ ላይ እሺ ኦፖዚት ፐርሰናሊቲ ደጋ ኮስተርካል ኮተነካል ኦኬ ኦፖዚት ፐርሰናሊቲ ያላቸው ሰዎች በስ ፍሬንድ መሆን ይችላሉ ሸሲዎች በደንብ ትምህርት ላውራ ስለ ትምህርት ያ ፊዚክስ ምን ይላል opposite charge attract each other forever seriously የምር በደንብ የተለያየ ፐርሰናሊቲ ያላቸው ሰዎች በደንብ እንደኔና አንዳንድ I was about to say መሆን ይችላሉ በደንብ red flag ላይ ነው ምን መጣው አሁን ደግሞ what's a friendship deal breaker respect ካልኩ disrespect እንትን ነው ለኔ ውሸት like ምንም ክህደት ለኔ obviously እንዴ ስልክ አሁን የሆነ ጸዴ ፍሬንድሺፕ ምናምን ኖሮክ ከዛ በሆነ ነገር ላይ ያ ሰው ስላንተ ሄዶ የሚያወራ ከሆነ ኦር ምናምን ያ በጣም ዲል ብሬከር ነው እሺ ጀለሲ ኖርማል ነው ብለሽ ታስቢያለሽ ምን አይነት ነው ቅናት ነው ለኔ አይደለም ምክንያቱም any type of ቅናት ልክ አይደለም ኮንትሮል ይደረጋል ብዬ አላስብም ኮንትሮል የምናረግ ሰዎች አለን like ኖርማል ነው ብለው የሚያስቡ ሰዎች አሉ ለኔ ግን አይደለም በጣም መጥፎ ነገር እሺ can you be friends with someone who's competing with you በፍጹም never mind በፍጹም እኔ ሲጀመር like ሁሉም ሰው የሚኖረው በልኩ ነው ሶ የሆነን ሰው እኔ ከሷ ማነስ የለብኝም ከሷ እንደዚህ ምናምን ብሎ ራሱን ኮምፒት ከሚያረግ ሰው ጋር ፍሬንድሺፕ ለመስራት አልፈልግም ጥሩ ጥያቄ ነው ላንቺ እሺ should you always tell your friend the truth even if it hurts በደንብ ግን ወይንሸት ግን እኔ እንደውም በባህሪ እንትን አይደለም like እንደዚህ ሪስፔክትፉሊ ምናምን አይደለም ማወራው ግን መሆን ያለበት እንደዛ ነው ግን ምንም ቢያደርግ ችግር ትመርጫለሽ ምታወሪው ችግር ነው ያልኩበት ምክንያት የሆነ በጣም ፔንፉል የሆነ ነገር ቁጭ አርጋ እንደቀልድ ነው እንደዚህ አርጋ አይደል አንተ እባክህ እና ስድባለው መጨረሻ ላይ ግዴታ ነው ለሰዎች ትክክለኛ የሚጠቅመው ነገር እሱ ነው በነገራችን ላይ አሁን ለምሳሌ ሆነስትሊ ያ ስተቱ እዛ ቦታ ላይ የተፈጠረው ስተት like ሁሉም ሰዎች ከዛ ሲቹዌሽን በኋላ እንዲህ ባያደርግ ኖሮ ያ ልጅ ይልታል ሶ የኔ ባህሪ ደግሞ በጣም ዛጋ ለምን ብለሽ ጠይቂያለሽ ለምን እንደዚህ ያረክ አዎ ለምሳሌሽ ምጠይቀው እኔ like እያወኩት ጉዳዩን እያወኩት ይዋሹኛል እኔ በጣም ነው ምናደደው በጣም በእውነት ሲሪየስሊ እና እያወኩት ስለሚዋሹኝ ምናምን እኔ ደግሞ like ሼም ይዞኝ እኮ አልፈያቃለሁ በቃ ይሄ ጥግ ድረስ ውሸቱን አውቄው ግን ጥግ ድረስ ነው ምጠይቅ አትሳቀቁ በቃ ትክክለኛውን ነገር አውሩ
ማውራት ካልቻላችሁ ደግሞ አትዋሹ ጭራሽ አናወራም በቃ አሁን we're going to go friendship dilemma ውስጥ ነው የምንገባው okay so አንድ ሴንቴንስ አወራለሁ ከዛ እኔም አንቺም በዛ ሲቹዌሽን ላይ እንዴት እንደምናስብ ነው ምናወራው so መጀመሪያ loyalty ላይ ነው so your best friend starts dating someone you don't trust do you say it out loud ወይስ you don't እነግራት እንዴ በደንብ ግን what if she's in love ምናምን like ስሜቷን እሷ ማኔጅ ታርግ like አብራው ትቀጥል አብራው ማትቀጥል ግን እኔ like ማላምነው ሰው ከሆነ ያላመንኩበት ምክንያት ምናምን እነግራታለሁ yeah I feel like it depends ቅርበትሽ ላይ የጓደኝ so አሁን አንቺ ብትሆኚ or ሃይሚ you know ቅርባችን ያለ ሰው maybe ግን የሆነ የቅርብ ርቀት ጓደኝነት ከሆነ እሺ your friend cheats on their partner do you cover for them no if I cheat ለምሳሌ maybe ወይ ከሱ ጋር ያለኝ ቅርበት ምናምን ነገር እኔ ስለራሴ ነው የጠየቅኩት አሁን እኮ ስላንቺ እሱ ለሷ አይደል መዋሽ ለኔ if ለምሳሌ እኔ I cheated on someone that I'm dating አሁን አንቺ would you like ለኔ ተዋሽልኛለሽ or cover ታደርጊልኛለሽ እስከሱ ጋር ያለኝ ቅርበት ካልኩሽ ለዚህ ነው እኮ ላንቺ ማለት ያህልጅ ጠይቀኝ አይደል ለኔ ላንቺ ማዋሽውና ማላሽው እኮ አሁን ባለንበት ሲቹዌሽን ነው የምጠይቅሽ ነው አልዋሽልሽ ሲሪየስሊ አልዋሽልሽ አንቺ ተዋሽልኛለሽ ውሸት ቅድም ትልቅ ወሬ ፍላጋል ነበር እንዴ አይ ኖ አንቺ ነኝ ስትዋሽኝ ነው እንዴ whatever ያስ ቢሆን እንዴ it depends your friend tells you a secret but it's hurting someone else do you keep it ይሄን ኪፕ ማድረግ ይመስለኛል አይደል ይሄን ኪፕ አደርግልሻለሁ አንቺ ሳታደርጊልሻለሁ thank you እሺ oh okay your best friend becomes close with someone who hurt you is that betrayal አዎ አይደል በደንብ እኔን ከጎዳኝ ሰው ጋር ምን ታደርጋለሽ like ወንድም ሆነ ሴትም ሆነ አዎ እኔ እንደውም በጣም እንደዚህ ማስብ ሰው አይደለሁም ግን ከጊዜ በኋላ በጣም ልክ የሆነ ሀሳብ ነው ብዬ ነው ማስብ ምክንያቱም ፍሬንድሺፕ ላይ ወሬ ኮንትሮል አይደረግም ይሄዳል ነው ምልሽ so አዎ ለኔ በጣም betrayal ነው when she by the way she's not a big friend person በግድ ከኛ ጋር ያደረግናል ፐርሰናሊቲ ቅድም አወራን ኦፖዚት ቻርጅ አትራክት each other together አሁን jealousy ላይ ነው ደግሞ የምናወራው okay your friend starts succeeding in everything you've been working towards how do you deal with the feeling of jealousy አንቺ አልሰማሽ your friend starts succeeding in everything you've been working very hard towards how do you deal with the feeling of jealousy አልዋሽም አሁን እኔ ምንም አይሰማኝም of course you're going to feel something አዎ በጣም አይከፋኝም ግን like ኮንትሮል ለማድረግ ሞክራለሁ ስሜቴን ግን እግዚአብሔር ይከፋል ጊዜን ጌታ ደርስበታለሁ እሺ አሁን ማኒ ላይ ደርሰናል ገንዘብ እሺ ጓደኛሽ መቼም ባትከፍልሽ መልሳ ብሩን እንደ ቅርበቴ ኦኬ እንደ ቅርበቴ አንቺ ነው አልቀበልሽ እሺ አንሰክ ብዙ ብር አበድሬያታለሁ በዚህ ሰራው ያደረችኝ ግን አልቀበላትም ኖርማል ነው ለኔ አንቺስ በከፊ እኔት ኦኬ ለኔ ብዙ እኔ I prefer መክፈል ግን it's okay if they don't pay me back as I was saying so ጓደኛሽ ካንቺ በላይ ነው የምትሰራው but like በጣም ከዛ ግን when you go out ምናምን ሁሉንም ነገር እኩል እንድትካፈሉ ኤክስፔክት ታደርጋለች ያማታል እንዴ አረ ትክፈል በእውነት ትክፈል እኔ ትክፈል ነው ማለት it depends ማለት እኔ ኮንክ ፕላኑን ያወጣሁት ኦኬ ከዛ እኔ ማውጣው ፕላን ከኔ በጀት ጋር የተስተካከለ ነው የሚሆነው እሷ ትከፍላለች ብዬ ገና crazy plan ያው ይጸድ ያሳብ ልክ ነሽ ግን እሷ ያወጣችው ፕላን ላይ ነው እሱ doesn't make sense እኔ ግን እኔም ባወጣው እሷም ብታወጣው like ስንት ነገር አሳልፈናል በጓደኝነት አይደል ገንዘብ ትልቅ ነገር ሊሆን አይገባም እሱ ነው ትክፈል do you think money should end a friendship በደብ
ማርያም እውነት ግን እንደ ሲቹዌሽኑ አሁን ለምሳሌ በምን ሲቹዌሽን አሁን እንዳልሽው አሁን ላይ ገንዘብ እኮ በጣም ብዙ ይዞ የሚመጣው ችግር አለ ሲጀመር የብዙ ነገሮች ችግር ገንዘብ ይመስለኛል እኔና ሰው አሁን ለምሳሌ ላይክ በገንዘብ ምክንያት የምንጣላ ከሆነ ምናምን በገንዘብ ምክንያት ጣልቻታቂ ሀብታም ነሽ ሀብታም እንዴት ጣልቻታቂ I just let it go ሙቭ ታደርጊዋለሽ ታይዋለሽ ምናምን ነበርና እንደዛ አይነት ሲቹዌሽን ያ እኮ ትዝልሻል በደንብ I just let it go በቃ like እግዚአብሔር ያውቃል ወይ ለኔ ያላለው ግን ጓደኝነት ላይ ችግር አልነበረም ማለት የሆነ ሲደጋገም ምናምን የሆነ የሚሰለቸው ሰው አለ በጣም ይሰለቻል ይሄ ልክ አይደለም ምናምን የሚል ሰው አለ ሰው እና ሁሉም አሁን የምናወራቸው ነገሮች እንዳለ እንደ ካራክተርሽ ያን ነገር ኮንትሮል ያደርግሽ ከሆነ የምትሄጂው ላይክ ታልፊዋለሽ ግን የሚቆምበት ፓርት አለ ሊሚት አለው that's true እሺ honesty ይሄኛውን አንቺ I feel like you're gonna say ንገሯቸው አውሩ ምናምን ግን እሺ would you tell your friend they're the problem in their relationship definitely በደንብ ስለምፈልገው ነው ጓደኛ ኢግኖር ባደርግ ምናምን ነገር አልፈልገውም ማለት ነው ሰው የምትፈልጊ ጓደኝነት ከሆነ ቁጭ አድርገሽ መነጋገር እሺ if your friend's outfit looks bad do you tell them በደንብ ፍሬንዴን በደንብ ግን እኔ መነገር አለበት ብዬ ማስበው እኔ በጣም እንደማስበው አይነት ሰው አይደለሁም ግን ማስበው ላይክ ይሄ ሪስፔክትፉሊ ምናምን ነው ዛሬ ግን ፍሬንድ በጣም ፍሬንድሺፕ ከሆነ ግን ብዬ ግን አላውቅም በውስጤ ነው ይዤው ማለት አንደኛ በተለይ ስላንቺ አውትፊት ቅሬታ ኑሮኝ ያውቃሉ ሲሪየስሊ የምር አላውቅም ግን ላይክ ዛሬ አታምሪ ምናምን ማለት ቅድም እንዳወራ ነው ማለት ነው አሁን ያ ሰው ፍሬንድ ሪሌሽንሺፑ ላይ ሄጄ ስነግረው ቅናት ሊመስለው ይችላል እንዳልነው አታምሪም ብል በጣም አምሮብኝ ላይክ ቀንታ ነው ምናምን የሚል ነገር እንዳይመጣ በጣም ተጠንቅቄ ነው ለመናገር ሞክራለሁ እሺ is brutal honestly actually kindness አሁን አንቺ በጣም brutally honest ናቸው ከመላችሁ ሰዎች መካከል አንዷ ነሽ አሁን እኔ ሚን ከሚባሉ ሰዎች ነኝ አንቺ ዝምበል ነኝ አንቺ ደግሞ brutally honest ከሚባሉ ሰዎች መካከል ነሽ do you think brutally honest መሆን ሁሉ ጊዜ ጥሩ ነው አይደለም ለምን አይደለም በቃ ሰዎች አሁን የመጣንበት ምናምን የኖርንበት ሪሌሽንሺፕ ፍሬንድሺፕ ምናምን ዝም መባባል ዝም ብሎ ማለፍን ምናምን ነው ላይክ የኖር ነው ሶ አሁን በግልጽ መሆን በጣም እንደዚህ አርጋል እንደዚህ ሆኖ ባል ምናምን ማለት ልክ ጥሩ ሳይድ ያለው ግን የሚወስዱ ሰዎችም አሉ የሚሰሙኝ your friend never likes or supports your post but expects you to support theirs አንቺ እንኳን ሶሻል ሚዲያ የለሽም ግን let's say አለሽ አልፈልግም ለምንድነው እኔ ያ ሰው ማያረገው ነገር እንዳደርግ እኩል የሆነ ነገር ነው ፍሬንድሺፕ it's so annoying ግን people that you know መቼም ሰፖርት አያደርጉሽም by the way it's the people that you don't know በጣም support why though that's such በጣም being fake በጣም fake መሆን ነው እኮ ልክ ናት by the way there's not still we're just adapting to it and it's not right ጓደኛሽ ያንቺን ማያምር ፎቶ ፖስት አደረገች ምን ለምን እንደምታረገው እኮ let's just say she did ምን ይሰማኛል yeah ምንም አይሰማኝም there are these type of people እንትን የሚያደርጉ ራሳቸው ብቻ የሚያምሩ በተለይ girls I don't know if guys do that again when you're taking girl pictures አንቺ የምታምሪበት ከዛ doesn't matter በጣም በሚያስገምሽ ተድዝ የነ ጓደኛ የለኝም የምር በቃላ ኢንሳይድ ኦፍ ቢ ላይ ይለከካል obviously እሱ ላይ የሚያምር ፎቶ የለንም ግን but it's everyone no አይ ኖርማል እንትኔ ላይ ምናምን ይለቅሰ የለም ግን ኖርማል ነው ለኔ እሺ ኦንላይን ሰፖርት actually ማተር ያደርጋል ብለሽ ታስቢያለሽ ፍሬንድሺፕ ላይ እኔ ብዙ የሶሻል ሚዲያ ሰው ስላልሆንኩ አላስብም አንቺ ስለሆንሽ በደንብ አንቺ እዚህ ላይ what do you mean ኦንላይን ላይ ምን አካውንት ኮነ ለምን ሰፖርት አደረግሽ like ኢንተርኔት ወጥሽ if you're not making ብርም ሆነ ኮንተንትም ሆነ ምናምን yeah let's say they're making content እዛ ኮነ ማለት ነው ፍሬንድሽ ኮነ yeah ዝም ብሎ አሁን ላይ
ድሮ የነበረን ፐርሰናል አካውንት አለ ዝም so doesn't make sense እሺ አሁን growing apart ላይ which is the ending okay እሺ should every friendship closure ሊኖረው ይገባል ብለሽ ታስቢያለሽ? አላስብም ሁሉም ሊኖረው ይገባል ብዬ አላስብም ግን ቢሆን መልካም ነው ቢኖረው መልካም ነው ግን ዝም ብሎ የሚቋረጥ ፍሬንድሺፕ አለ ዝም ብሎ መሃል ላይ እኔ የክሎዥር ታይፕ ኦፍ ፐርሰን አይደለሁም በተለይ if ያ ሰው ለኔ ክሎዥር ሳይሰጠኝ መሄድ ከመረጠ ክሎዥር ያስፈልገኛል ብዬ እንትን ምልሳ because ያ person doesn't care enough to give you closure so እንደዚህ ነገር አጋጥሞኝ ያቀላው በቃ ዝም ብሎ like ጥፋት እንዳጠፋው ምናምን ፊል አድርጌበት ማቀበል ፍሬንድሺፕ አለ ያም ሰው ምናምን ያቃል ግን like ዝም ብሎ መሄድን መነጋገሩ ምናምን ያልፈለገው እኮ በመነጋገር maybe friendship ይቀጥላል ብሎ ስላሰበ ሊሆን ይችላል so exactly እሺ is ghosting a friend ever acceptable ምን ghosting a friend አልገባኝ ghost ማድረግ ጓደኛሽ like no if you're not replying to a text or አለመደወል ምናምን በቃ እኮ እንደዛ እኮ ነኝ እኮ በጣም አልደውልም ቴክስት አላረግም ምናምን ግን I feel like አሁን እኔም ጊዜ አለኝ እንደዛ ማድረግበት ግን የኔ ጊዜ ነው አንቺ እኮ like በጣም ማይመች ሲቹዌሽን ነው እኔ ፐርፐዝሊ ምናምን ቴክስት አላረግም ምናምን አልደውልም እንዲደወልልኝ ምናምን ፈልጋል በጣም ችለን ነው የምንኖረው ግን አውቄ አይደለም አንቺ ኧረ ይቆርጥልኝ እሺ when do you know it's time to let a friendship end ለኔ like ያ ሰው ፍሬንድ ብዬ ማስበው ሰው like ቅድም ሬድ ፍላግ ብዬ ያነሷቸው ነገሮች ላይ like እየተሳተፈ ከሆነ ለምሳሌ በጣም የሚደብረኝ ነገር እኔ ፍሬንድሺፕ ላይ ራሱን እያወዳደረ ከሆነ like ካንቺ በዚህ እንደዚህ አንቺ ከኔ እንደዚህ እንደዚህ አይነት ሲቹዌሽኖች ሀፕን እያደረጉ ከመጡ ዲስሪስፔክት የሚባለው ነገር እየመጣ ከመጣ ፍሬንድሺፕ አፍሪክ ይታወቅሻል እዛው አይደል አዎ like መጀመሪያ የነበረሽ ቦንድ እና ከዛ ልክ ያ ሰው ሽፍት ሲያደርግ you know it's time to cut them off yeah that's where my questions do you want to tell them መጀመሪያ እንዴት ነው ታወቀን okay እሺ ሴንቲሜሪ ነው ተማሪው እሺ ምትማሪ የሚለው ሳይ ለመጀመሪያ ጊዜ like የተዋወቅን ታውቃለህ እንዴት እንደተዋወቅ ማርያም ኦኬ ለመጀመሪያ ጊዜ ስንተዋወቅ ኦሪንቴሽን ነበረ ትምህርት ቤትና ተደርድረናል እኔ like ሴንቲሜሪ እንደሚማሩ አይነት ተማሪዎች ምናምን አይደለም በጣም ብዙ ነገር ላይ ኬርለስ ነው እና like ከሩቅ ምናምን ግቢ ውስጥ ተደርድረናል ምናምን ከሩቅ ነው ያ የፍሬንድሺፕ የሪሌሽንሺፕ ታሪክ ሆነ ብቻ ከሩቅ ቁጭ ብላለች ምናምን ቁጭ ብላ ሳይሆን ከሆነ ረጅም ከናቲ ጋር ቆማለች ምናምን ከዛ አየዋት ምናምንና ሴንቲሜሪ ይማራል ብዬ ማስባቸው ልጆች ካራክተር አየውብሽ የራሴ አስተሳሰብ ነው በግልጽ what the heck is that character በቃ ጥፍራቸውን ሰርተው ምናምን እንደ ተማሪ ሳይሆን በቃ ስለሽ like ከላይ ላለው ክፍል እኮ ኖርማል ነው ከ12 ያክፍል ምናምን በኋላ ላለው ክፍል ግን እኔ እንደዛ እዛ ነገር ላይ ብዙ ከዛ በቃ like ደስ ያለሽ ነው ይባል ብቻ እንደዛ አስቤ አይደለም ማወራው እኮ ብቻ በቃ አይቻታለሁ እዛ ምናምን ከዛ እዛ ላይ አንቺም ተናገሪ እንጂ ቆይ ጨርሽና ነኝ እንደም እንዴ እዛ ላይ በቃ በጣም ነው የምንነጫነጨው በጣም ደክሞኛል ይለፈልፋሉ እኔ ተቃራኒ ነገር ነው ማወራው ከአስተማሪዎቹም ከሰውየው ምናምን ብቻ እዛ ጋር በቃ ተለያየን እኔ አላቃትም ማንንም አላቅም ነው ከዛ ክላስ ስገባ እሷን አየኋት ከዛ ማንንም አላወራውም ማንንም አላወራውም ምናምን ገባው ከዛ ከፍለፊ ቁጭ ብላለች እኔ ከኋላ ነኝ አስተማሪው በቃ ማይሆን ነገር ነው የሚቀበጣጥሩት ምናምን ነገር እኔ በጣም እያወራው ነው ከኋላ ለምን ሆነና like በጣም ነው ምስቀው በቃ ዝቃለች እግዚአብሔር በጣም ነው ምስቀው ከዛ በቃ እንደዛ አወራን መሰለኝ ከዛ በኋላ በቃ አለቃልሽኝ ሆነሳ ግን that's it እኔ የኦሪንቴሽን ጊዜ አላየዋትም እኔ ነኝ ያየው እሳነችኝ ከዛ ክላስ ከሪሌሽን ጫልኩኝና like it was the first day በጣም ፈርቼ ነበር ከዛ ማይከል ቡርቴ አብራኝ ነበር የገባችውላ እሷ እኮ different department ግን አብራኝ ገባችና ቁጭ ምናምን
ፍለፊት ነኝ እሷ ከኋላ ላይ ነች the only thing I hear አስተማሪ የሚለውን ተቃራኒ ከጀርባዬ ነው የምሰማው እንዴ ዝም በል እባክህ እዛ ይድም that's all I'm hearing እና ደንግጬ አፌን ይዤ ዞሬያታለሁ ስቃለች ከዛ ስቃ the whole class I was laughing ከዛ በኋላ በቃ we started saying hi ምናምን አስኮርጅኛለሽ when አላልሽኝ ልጻፍ አንድ ክላስ ራሱ አይደለም ስንፈተን እንኳን እንገናኝ ነው አይ ፈተና ምናምን ሳይሆን ከዛ በኋላ መጀመሪያ እንዴት አወራን እሱን አላስታውስም በቃ በጣም ሳስቅሽ ምናምን እንደነበር አስታውሳለሁ ከዛ ሌላ ሲጀመር ስመጣ ኢነርጂ ማለት ነው 12ኛ ክፍል ጨርሼ እዛ ስገባ በማንንም አላዋራም ቀጥ ብዬ እማራለሁ ታውቂያለሽ መጻፌን እዛ ለብላት ብዬ ምናምን ወደ ቤቴ ምናምን ከዛ በኋላ ምሳ ቤት እየሄድኩ በላለሁ ምናምን ነበር ፕላኔ ምሳ ውጪ ልበላ ያደረገች እኔ ግን መጀመሪያ ፍቅሯ ማለት ነው መጀመሪያ ስለኔ ስትነግረኝ by the way እንደዚህ አልነበረም በጣም ጋዝ ላይት አርጋኝ በቃ እንደዚህ አሁን ግን በእጅ ያዙት ወርቅ ደመደቅ yes thank you very much ግን ያ we have other friends እነሱም አንድ ባንድ ይመጣሉ ሃይሚ she's going to take over እኔ እንግዳ ሆኖ ሃይሚ ስትመጣ ግን አንድ ባንድ ነው አንድ ላይ ከመጡ ነው ስማቸውን ምጠሪው እኔ ስለተቀረጽኩ እንዳይከፋቸው ብለሽ እንዲ ነው ምኖረው ይሄ አይከታ አይደረግም እንዲ ነው ማለት ከልደማት በእኔስ አንድ ላይ ከመጡ ምንም መደማመጥ አይኖርም በሚለው አንድ ላይ እንድንመጣ ከፈለጋችሁ ትሬንድ ነው መስጣችሁ እሺ 350 ላይክ ዩቲዩብ ላይ ከገባ አንድ ላይ እንመጣለን ሁሉም ተሰብስበው ይመጣል ስለዚህ 350 ያኔ ቢ አታወራም በቃ ልጅ by the way ስንሰበሰብ ጀኑሊ ግን እኔ እኮ አላወራም ግን እዚህ ከሁላችንም ስለምንጮህ ነው አዎ እኛ ከተመሸት ስቃለች ታስቀናለች አስቃችኋለሁ አይስተካል ከዛ በቃ በኤኒዌይስ በጣም አመሰግናለሁ አክብረሽኝ ስለተገኘሽ እኔም በጣም አመሰግናለሁ ቢታይ so much fun thank you አሜን እግዚአብሔር ያክብርልኝ and I'll see you guys on the next episode bye